የጆከርን ባህሪ ጠንቀቀህ ታውቃለህ፣ ትከታተለዋለህ እያንዳንዱን ነገር ማለት ነው። እያንዳንዱን ነገር ጎጃም የምን አባ ጎጃም ነው የምፈታው? ጥንባታም እዛ ውጪ እያንዳንድሽ እከካም እኔን እሱ ቤት ቁጭ ብሎ እኮ ነው ዳኛው አለ ቤት ቁጭ ብሎ እኮ ነው እኔን የሚሳደበው። ቅማላም ረግጣለሁ። ጆከር ትግሬ ነው። ኤግዛክትሊ ጆከር ትግሬ ነው። እሱን አስጠግቶ እኔን በተደጋጋሚ ይሰድበኛል ጆከር። አሁን ደግሞ ለፍራው ልትቻ አግዞ ነው የሚፈለገው። እንደዚህ እብደት አይደል? አሳብዳችኋለሁ። ደግሞ የአማራን እኔ ልባችሁን ማላቅ መሰላችሁ። ደግሞ ለእናንተ እንደ ቆርቆሮ ነው ማስጨዋችሁ። ቲክታኩን እንዴ ተውኝ እንጂ አጀንዳ እንዴ ካልፈታችሁን የምፈታችሁ ይመስላችኋል? ግሞች ያ እሱ ቤት ነው የሚኖረው። ወላሂ ለአዚም እኔ እርግጠኛ ነኝ። ነገርኳችሁ እኮ እሱ ቤት ነው የሚኖረው። ከዳኘ ቤት ነው የሚኖረው። እዛ ዳኘ ታውቃላችሁ፣ የሆነ ምግብ የሆነ ነገር ይሻሽጣል እዛ ማለት ነው። እዛ ቤት ምግብ ይጣጥልለታል። እሱ ቤት ነው የሚኖረው። ተው ማለት አለበት ዳኘ፣ ወይም አባረር አለበት ከቤቱ። ዲቃላ ልጅ ኖ እንዴ ጆከር እሱ ቤቱ ነው እኮ ነው የሚሰድበኝ። አልሰማችሁም? ሲያስቆም አቆማለሁ። ካልሆነ ከዚህ በኋላ ጆከር እኔን ሲነካኝ ተሳዳቢዎች ሲነኩኝ እሱ ነው የምዘቀዝቀው። ሁሉም ተሳዳቢዎች በነገራችን ላይ ራስ 19 በሉት ማን በሉት እሱ እየላከው ነው። እኔ ማንንም እርዳታ አልፈልግም። ጭቃ ሳቦካ ብቻዬን ነው የማቦካው። ዳኘን ስዘቀዝቅ ብቻዬን ነው። ሌላ ሰው ገብቶ ገስታ ምን አስተነስ ናተኔ ቤት ላይ ዳኛዋ ላይ ዘቀዘቀ ሃሽታግ ደግሞ ትልክልኛለች እንዴ? ስመት አማሮችን ሳላስገባንችን ላስገባሽ አይሽ ይሄን ነው እንግዲህ። አሁን ተናገሪ እስቲ። ወይኔ ጆከር ለምን እኔ እንዴት ሰውን እንደምናገር አዳምጡ። ከመሬት ተነስቼ አይደለም፣ ከማንም ነገር ላይ ተነስቼ አይደለም ሰውን የምናገረው፣ ሰውን የምተቸው። ይሄን ነው የምነግራችሁ። ወይም ደግሞ በክፋት አስቤ አይደለም። ሁሉ ማንም ባያቀኝ ዳግም ቢያንስ ያቀኛል። እዚህ አንድ ነገር ልንገር፣ እናት የወለደችው ቢሆን እኔን እዚህ ጋር ከፍሎኝ ያስቀመጠኝ የለም። እንደ ሰውነት የሚሰማኝ አለ። ትናንትናም እዛ ጋር ቴዲ ቤት ገብቼ ሳወራ የነበረው ማንም እሷ ላይ እንዲያላግጥ ስለማልፈልግ፣ ጆከር መርገጥ ከፈለገ እሷን ይርገጥ፣ ችግር የለብኝም። ሌላ ሰው ግን ማንነቱ ሌላ የሆነ ሰው ግን እሷ ላይ መጥቶ ሲያሾፍ ማየት ለኔ ያመኛል። አሁን የምትሰራውን ስራ ደግሞ እኔ በፌክ አካውንትም ስለማላያት ስላላዩት ስህተት ነው። ይሄን ነገር መወቀስ አለበት። ስህተት ነው የምታወሪ። እኔን ጆከርን እዚህ ሀገር ነው የሚኖረው ይሄ ነው ፎቶ